ብርድ ነው ግን ስንራመድ ይሞቀናል እና ታዝጋልቻልኳት ልጅቱ እንደዛ እንቁ ናት ለማለት ነው። ሰላም እንዴት ናችሁ? አሁን መነሻችን ላይ እንገኛለን። ያው ስንነሳ የት እንደምንሄድ እርግጠኛ አይደለንም። እዚህ ጋር ቾምቤ እኔን እችላለሁ ብሎ አዝሎኝ ተደፍቶ ነበር፣ ግን ያው ተርፏል፣ እንደምንም ተርፏል። አሁንም አይምረውም፣ ድጋሚ ለማዘል እየተጣጣረ ነበር እና የት እየሄድን እንደሆነ አናውቅም፣ መዳረሻችን አናውቅም። ግን የሆነ ቦታ ነው የምንፈልገውን ቦታ ላወቀ የካርድ ሽልማት ይኖረዋል። እና አሁን እዚህ ጋር ካሜራማናችን ሲሳይ ነው፣ ቾምቤ ያለ እኔ ያለው ሶስታችን ነው እየሄድን ያለ ነው። ትንሽ ከከተማው ትንሽ ወጣ ብለን ነው፣ ያን ያክል ሩቅ መንገድ አልተጓዝንም። እና እዚህ ጋር ምን እየሆንኩ እንደሆነ አላውቅም፣ ካሜራማናችን ምን እያሳየ እንደሆነም አላውቅም። ግን በጣም አሪፍ ጊዜ ነበረን። እና አሁን እዚህ ጋር ቾ ድጋሚ ያዝልሻለሁ ብሎ እየተገለገለ ትንሽ ሰከንድ አዘለኝ። ከዛን ግን ያው እንደምታዩት አልቻለም። አሁን ሲሳይ ሞክር ተብሎ ነበር ካሜራማናችን፣ ግን አይ እሱም ቢሆን እንትን አላለም። ግን እዚህ ቦታ ላይ የሆነች ህፃን አየና በጣም ነው የሚያምር የጸጉር ቁርጥ አላት፣ ደስ ትላለች። በቃ ደስ የምትል የገጠር ህፃን ነበረች እና እዚህ ጋር ፎቶ ካላነሳዋት ብሎ ሲሄድ እኔም የራሴን ቪዲዮ ካልቀረጽኩ ብዬ የራሴን ቪዲዮ እየቀረጽኩ ነበር። እዚህ ጋር እየለመናት፣ ግን እሱ አልፈለገችም ነበር። ያው ህጻናት ሲባሉ ይፈራሉ አይደል? እና ቦታው በጣም ነው የሚያምር፣ ገደላማ ነው ማለት በግራም በቀኝም ገደል ነው። ቀጭንዬ መንገድ ነው ያለቻት እና በጣም ነው የሚያምር ቦታው፣ አረንጓዴ ነው። እዚህ ጋር ምንድነው እህልና ምንድነው የሚባል እንጨት ይዘው የሚሄዱ ሴቶች ነበሩና በቃ ደስ ይላሉ። እያናገርናቸው ነበር፣ ቆመን በየቦታው እየቀረጽን ነበር። ያው እዚህ ካሜራማናችን የመቀረጽ እድል አግኝቶ ነበር እና እዚህ ጋር ደግሞ እኔ ልክ እንደ ፊልም ላይ እንዳሉት የገጠር ሲኖች ካልቀረጽኩ ብዬ ስከረባበት ነበር፣ አልተሳካልኝም። እዚህ ጋርም ወድቄ ነበር እና በጣም ቦታው እንትን ነው፣ ለመኪና ለምንም አይመችም፣ ለእግረኛ ብቻ ነው የሚመቸው ቦታውና እኛም በእግራችን ነበር እየሄድን የነበረው፣ መዳረሻችን አይታወቅም። ከዚህ ከቾ ጋር እየተወያየን የነበረው እንዴት እንደምናደርግ፣ እንዴት እንደምንሄድ፣ ወዴት እንደምንሄድ አናቅም። ግን ያው እየተጓዝን ነው፣ ምክንያቱም አንድ ሰው ጠቆመን ነበር የሆነ ቦታ፣ ያንን ቦታ ለማየት ነው። እዚህ ጋር የሆነ እንስሳየንና እባብ ነው አይደለም የሚል ክርክር ውስጥ ገባን ከካሜራማን ጋር እና በመጨረሻም እባብ አለመሆኑን ተስማምተን ጨረስን። እዚህ ጋር ትንሽ የቲክቶክ ቪዲዮ መቅረጽ አለብኝ ብዬ የቲክቶክ ቪዲዮ እየቀረጽን ነበር። ካሜራማናችን እየተጠበበበት ነበር፣ እኔም ትንሽ አክቲንግ እየሰራው ነበር እና በጣም ደስ ይል ነበር ቦታው። ንጹህ አየር አለው። ከከተማው ብዙም አትርቁም። እዚህ ጋር የሚታዩት ቤቶች ከነሱ ከዚህ ተራራ ጀርባ ትምህርት ቤት አለ፣ የከተማው ትምህርት ቤት። እዚህ ጋር በተመሳሳይ ቲክቶክ ቪዲዮ እየቀረጽኩ ነበር። ይሄ በጣም የሚያምር ቦታ፣ ስፔሻሊ እዛ ቦታ ላይ ሆናችሁ ታዩት፣ በጣም ያምራል። እና ትንሽ መልክ እንስራ ነገር ብለን የቲክቶክ ቪዲዮ እየቀራረጽን ነበር። ብቻ ከሞላ ጎደል በጣም አሪፍ ነበር። እስከዚህ ታይም ድረስ የት እንደምንሄድ እርግጠኛ አይደለንም። መዳረሻ ቦታችን ላይ እየደረስን ነበር። ከዛ እነዚህ ጋር ደግሞ ትንሽ እየተደናነቅን ነበር ከሲስ ጋር ከካሜራማኑ ጋር ያው ትንሽ እንደናነቅና ያው በተቻለን መጠን ጉዞ አሰልቺ እንዳይሆን፣ እንዳይደብረን፣ እንዳይደክመን፣ ምክንያቱም የትኛው ቦታ ላይ እንደምንመለስ እርግጠኛ አልነበርንም። እንዳይደክመን በቻልነው መጠን ራሳችንን ፈታ ለማድረግ ለመሳቅ፣ ደስ የሚሉ ቦታዎችን ስናይ ደግሞ ቪዲዮ በመቅረጽ እነዛን ቦታዎች ፎቶ በማንሳት ነበር ራሳችንን ቺል እያደረግን የነበረው። ቢሆንም ያው መዳረሻችን በጣም ራቀብን። እዚህ ጋር ከመዳረሻችን ልንደርስ ትንሽ ሰከንዶች ነበር ማለት ደቂቃዎች ነበር የቀሩን። ይሄ ቦታ ነበር መስሎን የነበረው። እዚህ ጋር ቆመን በቃ ደረስን ምናምን ነገር ብለን ነበር፣ ግን ሲነገረን አልደረስንም። ይሄ አይደለም ቦታ የተጠቆምነው ቦታ ይሄ አይደለም። አሁንም ትንሽ ይቀራችኋል። ከዚህ አሁን ዙም አድርጌ ከማሳያችሁ ቦታ ትንሽ ራቅ ይላል። ወደዛ ነው የምትሄዱት ተባልን። አሁንም ድጋሚ ይሄ የምታዩት ተፈጥሮ አጥር ነው። በብዛት ገጠራማው አካባቢ ምንም አይነት እንትን አይጠቀሙም፣ ሰብረው ምናምን እንትን አይሉም። ይሄን አትክልት ነው የሚጠቀሙት እና ይሄን ነገር ለሲስ እያስረዳሁት ነበር ለካሜራማናችን፣ ተፈጥሮ አጥርን እንዴት መጠቀም እንደምንችል የሆነ ተክል ተክለን እንዴት
አካባቢያችንን አስውበን እንዲሁም ደህንነታችንን ጠብቀን እንዴት እንደምንቆይ በገጠራማው አካባቢ በተለምዶ እነዚህ ስማቸውን እርግጠኛ አይደለሁም፣ ግን እነዚህ ነበር እንትን የሚተክሉት ለአጥርነት እና እዚህ ጋር ደግሞ እያማረርኩ ነበር። በጣም ክረምት ላይ ስለነበር በጣም ብርድ ይኖራል። ጃኬት ለብሰን ነበር ሄድን፣ ግን ስንደርስ ምንም ብርድ የለም። በጣም ይሞቃል። በተራመድን ቁጥር ይሞቀናል፣ ግን ክረምት ነው እና እሱ ትንሽ ግራ ያጋባ ነበር እና እንትን እያልኩ ነበር፣ እያማረርኩኝ ነበር፣ እየተጨቃጨቅን ነበር። ጃኬቱ መሸከም በጣም ከብዶኝ ነበር እና አሁን እዚህ ቦታ ላይ በዚህ ነው መንገዱ። በሁለት መንገድ ነበርና በዚህኛው መንገድና በቀኝ በኩልና በግራ በኩል ነበር መንገዱ። በየትኛው መንገድ መሄድ እንዳለብን ግራ ገብቶ ለመጀመሪያ እሱ ያለው ቤት የትኛው ነው ነበር ሁለቱ። እኔ ራሴን ቺል እያደረኩ ነበር፣ ቦታውን እያየሁ ነበር። እሱ በዚህ በኩል ነው ይላል፣ ሲስ በዚህ በኩል ነው ይላል። ፋይናሊ ደረስን ቦታው ላይ። የተባለው ቦታ በጣም ከሚባለው በላይ በጣም ያምራል። ሰዎቹም አያውቁንም፣ እኛም አናውቃቸውም። ድንገት ነው የሄድንባቸው እና እዚህ ቦታ እንደዚህ ልናደርግ ፈልገናል ምናምን ስንላቸው ምንም አልተቃወሙንም። በጣም ነው ደስተኛ የሆኑት። እዚህ ጋር 2 ቤቶች እና በዚህኛው በኩል ደግሞ እነዚህ ደግሞ 2 ቤቶች ናቸው እና የመረጥነው ቤት ይሄኛው ነበር። በጣም ነው የሚያምረው። ማለት ትክክለኛ የገጠር ቤት ነው። ይሄ ፊልም ላይ እንደምናየው የገጠር ቤት ሆኖ ሙሉ ለሙሉ ባህላዊ ነገር ምናምን አይደለም። በቃ አሁን ኢትዮጵያ ውስጥ ያሉ ገጠራማ ቦታዎች በብዛት ገጠር ነው፣ ግን ዘመናዊ ነገር አይጠፋውም። የሆነ እቃ ጆክ ምናምን አይጠፋውም። ፊልም ላይ እንደምናየው ምናምን አይደለም። ይኸው የገጠር ቁምሳጥናቸው ይሄ ነው። እዚህ ጋር ነው ልብሳቸውን የሚያስቀምጡት እና ስለ ቤቱ ምናምን ነገር እየተነጋገርን ነበር ከቾጋ። ይሄ መስኮቱ ይሄ እህል የሚያስቀምጡበት ጎተራ ይባላል እና የምግብ የእቃ ምንድን ነው ኪችን ካቢኔትም ማለት ይችላለን። እና ሁሉንም አይተን ጨርሰን እየተመለስን የመጨረሻ ሾታችን ነበር። ይሄ ዝናብ ሊዘንብ ነበርና በጣም የሚያምር ጊዜ ነበር። እናመሰግናለሁ።